karchalle dira karchalle ammo dira anu malangera ra tanu yada yelala ya jolle banne raka burra baganne raka oromo malum gochudi dere yalle hamadan lennu kana chala mal gonuf tinnas gabarre gudda akka wajjin bubbulluuf yalle hamadan lennu kana chala mal gonuf tinnas gabarre gudda akka wajjin bubbulluuf sun waanuma jiru obsine amma obsa erga soda fakkaate ka'een ishiitti cabsa nan dhoowwiinaa nan dhaqaa iddoo yartuun nu nyaarte amma shengeessu laala akka lamuu nu nyaarrit biyyeetti ishii dabala yajoollee biyya kooti hundumtuu naadoo kooti sa'a keenya ishee burree ishee ribbiif kennine gaadi'aniit elmatan baramee kanuuf galchuu didan malee yoon beekne dubbii keessaa akka ramacee ibiddaa irra keessa dibanii nu gubuuf ayyikka yaadan rabbumaaf turre malee rabbumaaf jirra malee harargeen mancaa qarraan tuulamni farda leenjisee roorroon daangaa dabarraan qeerroon falma murteesse inna gaama harargeen mancaa qarraan tuulamni farda leenjisee roorroon daangaa dabarraan qeerroon falma murteesse addaggeen safuun beektu ya qeerroo addaggeen safuun beektu addarra dhaaban malee falmadhu qeerroosi abdiin sabaa yoomillee falmadhu qeerroosi abdiin sabaa yoomillee nu beekuuf bar shororkaa'u kanaaf garaa jabaatu irree humna qabaniin ijibbaata falmatu nuun miti farda keenya hin beeku bareechanii gaafa gaarreen adwaa gaafa maqaleessanii nuun miti farda keenya hin beeku bareechanii gaafa gaarreen adwaa gaafa maqaleessanii gaafa lola adwaa gaafa maqaleessanii nuun miti farda keenya hin beeku bareechanii gaafa gaarreen adwaa gaafa maqaleessanii nan sobee ijoollee Oromoo nan sobee
السلام عليكم ورحمة الله وبركاته. دنا يتودداتشو تولد ኢትዮጵያውያን ብሔር ብሔረሰቦች ያገሬ ልጆች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ። ለክርስቲያን ወገኖቼ ሰላም ጤና ይስጥልኝ። እንደምን አላችሁ? ክቡራትና ክቡራን ከላይ ሰላም አለይኩም ላላችሁ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ ውድ ያገሬ ልጆች ይቅርታ ያማል አይደል? ይሄ መልእክት ለኢትዮጵያ ሕዝብ ይቅርታ እየጠየቅኩኝ ለዮናስ ባንዳ የኢትዮጵያ ፓስፖርት ለሌለው የፊሊፒን አሻንጉሊት ለሆነው ብቻ ሼር አድርጉለት። አጫሉ ሁሌ በልባችን ውስጥ አለ። የምሬ ነው የምላችሁ። አሁን ሙዚቃውን በቃ ስላልቻልኩኝ ነው ያጠፋሁት። ዮናስ አንተ ያውልክ የምሬ ነው ወላሂ። እኛ ሁላችንም የሰው ሀገር ያለን ልጆች ሙከየፍ ባለበት ቤት ነው ቁጭ ያለው። በቀላሉ ግን ምንም አይነት ነገር ባልጎደለው ነገር ነው ያለን። የሰው ሀገር ቁጭ ብለን ስንኖር ቤተሰቦቻችን ግን እየረዳን ነው ያለን። ገባችሁ ወገኖች? አጫሉ ዮናስ አንተ ዶማ አጫሉ በሰራቸው ስራዎች ሁሌ እናስታውሰዋለን። ልጆቹን ባየን ቁጥር ሁሌ እናስበዋለን። ገባህ? አንተ ደነስ ማታ ግን ያውልክ እኔ በጣም ነው እኔ እንጃ ወላሂ ለአዚ ዮናስ አጫሉን የበላህ እኮ አንተ ነህ። አጫሉን ያስገደልከው አንተ ነህ። እናንተ ጀመራችሁት እንጨርሰዋለን ያልክ እኮ አንተ ነህ። ገባህ? ስንት ሰው ስንት ኢትዮጵያን በልታህ ግን ተወጥንት ትላለህ። ዮናስ አንተ ስም እስኪ የኢትዮጵያ ፓስፖርት ካለ ፓስፖርትን አሳየን። እስኪ እንደኛ ፓስፖርትን ካለ እስኪ ፓስፖርትን አሳየን እስኪ። አጫሉ ሁሌ በውስጣችን አለ ታውቃለህ። ቪዲዮን ባየ ቁጥር ሁሌ እናስታውሰዋለን። ገባህ? ይቅርታ ወላሂ አልቻልኩኝም። አጫሉ በሰራቸው ታውቃለህ። ሌላ ይቅርና ሙዚቃውን ባዳመጥን ቁጥር ግን እናስታውሰዋለን። አንተ ግን የምትስታውስበት ነገር የለህም። ምናስታውስህ በስድብክ ነው። ገባህ? ትላንትና ጂጂክያ ወጣ በጮችበት ድምጿ በተዘጋው ግን ምን ትል ነበረ? ድምጿ ተዘጋ ጂጂ ታነቀች ትል ነበረ እኮ ታውቃለህ አንተ ዶማ። ጂጂ ድምጿ ተዘጋ። ይሄ ልጅ ሁላችንም እስላም ክርስቲያን ሳይል የምንወደው ልጅ በኢትዮጵያዊነቱ የሚያምን ኦሮሞ ነኝ ባለ ልጅ ነው ታውቃለህ። ይሄ ልጅ አያህ ህፃናቶቹ ልጆቹ ፎቶውን እያዩ እንዴት እንደሚያለቅሱ አይታል። ግን ምንም አይደለም። የስራህን እንደው ፈጣሪ ክፈልክ። አንተ የምትታወስበት ነገር የለም። አንተ ዶማ አይምሮ አንተ ይኸውልህ የምትኖረው እኮ ኪኒን ነው፣ በኪኒን ነው የምትኖረው ታውቃለህ። አንተ ባዶ ጭንቅላት። አጫሉን ግን ሁሌ ሙዚቃዎቹ ባየን ቁጥር ልጆቹ ባየን ቁጥር እናስታውሰዋለን። አላህ Subhanahu Wa Ta'ala ግን ጥሩ ቦታም እንዲያኖረው እንማጸንለታለን። ገባህ? አንተ ደነዝ እንዳንተ አይምሮ አይደለም የነበረው ልጅ። ገባህ? እኔ በጣም ነው ያዘንኩ። ጂጂ ድምጧ የተዘጋ ግን ይሄ ጨቅላ ህፃን ልጅ ልጆቹን በትኖባት ስለሄደ ያለቀሰችው የወጣችው አንተ ዶማ አይምሮ ነፃነት ባለበት ሀገር ቁጭ ብለህ ግደለው ፍለጠው የምትል አንተ ነህ። ገባህ? ጂጂ እኮ ፍለጠው ቁረጠው አትልም። የምትታገለው ለወንድሞቹ አለ። የጂጂ አይምሮ ቢኖር ኖሮ እንደዚህ ባላልክ ነበር። ወላሂ የምሬ ነው። እኔ በጣም ነው የተሰማኝ። በጣም ሌላ የምናገረው ነገር እዛ ኦሮሞ ሆነክ ጋላ እየተባልክ
ጋላነት የምታሰድብ ኦሮሞ እውነትም ጋላ ነህ። ገባህ? የዩኒ ማኛ ሼር እያደረክ እየተሰደብ ሁላችንም እኛ ብሔር ብሔረሰቦችን ዩኒን ቁጭ ብለን ስራ ፈተን ግን ግደለው ፍለጠው ብለን ግን ህዝባችን ከሚያሰድብ ህዝባችን ከሚያስገድል ሰው ጋር ቁጭ ብለን እኛ ነን የዩቲዩብ ነጋዴ ምናስደርገው። ማንም አይደለም። ገባችሁ? ማንም አይደለም። ዩኒ እኛ ነን ዩቲዩብ እኛም ባባለበት እኛም ባታረደበት ነው ዩቲዩብ ነጋዴ የሆነ በማንም አይደለም። ገባችሁ? አጫሉ የተገደለ እኔ ማንም አይደለም እስከዛሬ አልተሰማኝም። እስከዛሬ ሰው ሲሞት አለቅሳለሁ ምን ይላል? ይሄ ልጅ ግን እነኚህ ህፃናት ልጆች ግን ምን ተሰማ ይሆን? ከህፃኖቹ ከልጆቹ ባታንከው ከልጆቹ አለያየው። ደስ አለካው ደስታ ተሰማ። ገባ? ደስታ ተሰማ። ደስ አለክ ማለት አንተ የውልክ አንተና ባዶ አውቶቢስ ባዶ ጭንቅላ አንተ ያማሌ ልብድ አንተ ጎን ምትታወስበት ነገር የለህም። አንተ ምትታወስበት ነገር የለህም። አጫሉ የሚታወስበት ብዙ ነገሮች አሉ። አጫሉ ብሔሩ ኦሮሞ ቢሆንም ለኦሮሞ አይደለም የሞተ ለኢትዮጵያ ህዝብ ነው የሞተው። ቢያንስ ታሪኮች አስተምሮ ሂዷል። ቢያንስ ኢትዮጵያነታችን እንድንነቅ አድርጎ ሂዷል። አንተ ደነስ ድምጿን ለተዘጋዋ ጂጂ አለ እንትናልክ ጂጂ የውልክ እንዳንተ ሰው ግደል ሰው ፍለጥ ቁረጥ ግደለው ፍለጠው አትልም እኮ ጂጂ። ገባህ? እንዳንተ አይደለችም። ግን እውነት አንተ ኢትዮጵያዊ ከሆንክ እስኪ ፓስፖርትህን አሳየን። ብሔር ለብሔሮችን እያበላላ የከሌ ልጅ አይጎበዝ ይትቁረጥ ይትፍለጠው እንደዚህ የምትለው ግን እንዲያዩልክ ቪዲዮውን እንዲታይ ነው እንደዚህ የምታደርገው። ታውቃለህ? ቪዲዮውን እንዲታይ አንተ በዩቲዩብ ልታስበላ ልታተራረድ ይትጉረደው ይትፍለጠው ለማለት ነው አንተ የምትለው። አጫሉ ግን ሁሌ እናስታውሰዋለን። ሁሌ ስራዎቹ ልባችን ውስጥ አለ። ታውቃለህ? ሙዚቃው በሰማን ቁጥር ግን ሁሌ እናስባለን። ግን አጫሉን ያስገደልከው ግን አንተ መሆኑን እወቅ። እናንተ ጀመራችሁት እንጨርሳለን ነበር ስትል የነበርከው ገባ? ግን አንድ ነገር እጠይቅሃለሁ። አንድ ነገርም መልስ እንድትሰጥ እፈልጋለሁ። አንተ የኢትዮጵያ ህዝብ እስከ መቼ ቁረጠው ፍለጠው ብለህ ትኖራለህ? ስንት ጀግና እንዲተረዳ አድርገህ ትኖራለህ? እስኪ እውነት አንተ ኢትዮጵያ ከሆንክ እንደዚህ ፓስፖርትህን አሳየን እስኪ እውነት ለኢትዮጵያ የምትታገል ከሆነ እውነት ለኢትዮጵያ የኢትዮጵያነትን ጠረን ናፍቆት ከሆነ እስኪ ፓስፖርትህን አሳየን። ግን እዛ ቁጭ ብለህ አሜሪካን ላይ ቁጭ ብለህ ጉረደው ፍለጠው ጨርሰው ይኩ ሁሉም ይላል እኮ። እኛ ግን ፍላጎታችን አይደለም። ገባህ? ፍላጎታችንም አይደለም። አንተ ግን የቆረቆዘች መኪና ላይ ቁጭ ብለህ ጨርሰው በለው ቁረጠው። ይጠቅምሃል? አይጠቅምህም። ታውቃለህ? Shall we begin? አይቀርም ውሃ የሚወስደው ሰው በአካባቢው Shall we begin? እንደዚህ ያውልክ እንደዚህ ሙዚቃዎችን ባሰማን ቁጥር ሁሌ እናስታውሰዋለን። ሁሌ እንደዚህ እናዳምጠዋለን። ልባችን ውስጥ እናኑረዋለን። ገባህ? በስጋ ቢለየንም የሰራቸው ስራዎች ከኛ ጋር አሉ። ሙዚቃዎቹ አሉ። ገባህ? ልጆቹ ባየን ቁጥር እናስበዋለን። አጫሉ ገባህ? አንተ ባስገደልከው አንተ ባስበላኸው ግን ስንት የኢትዮጵያ ብሔር ብሔረሰቦችን አስገድለህ ትኖራለህ።
እናስበዋለን። ገባህ? ግን ከሰራህ ለኢትዮጵያዊነት ነው የምትሰራ? እውነት የምትከራከረው ለዩቲዩብ ነው ለንግድ ነው ወይስ እውነትም ለፓስፖርት ካለ እስኪ ያሳየን። ዜግነት የሸክ እስኪ ፓስፖርትን አሳየን። እንደዚህ እኛ ያደስንበት እንደዚህ ያለቀበት እንደዚህ ያለን ኢትዮጵያዊነታችን የምናረጋግጥበት እንደዚህ ያለን ገባህ? በኢትዮጵያዊነታችን ማንደራደር እንደዚህ ያለ አንተ አለዳ እዛ ቁጭ ብለህ ሂድ ቁረጥ ፍለጥ ጨርስ የምታዝ በዛ ህዝብ ላይ የጭካኔ የምታስተምር አንተ ባዶ አውቶቡስ ገባህ? ሁሌ እንደዚህ እናስበዋለን ልጁ ገባህ? ኢትዮጵያን ግን እንዲበላ ያደረግህ አንተ ነህ። ዮናስ ይሄ ልጅ የሚታወስበት ነገሮች ብዙ ነገር አስቀምጦ ይሏል። መልካምም ነገር አንተ የምትታወሰው በስድብ ነው። ዮኒ ያንተ ማሟት አንተ እንኳን ብትሞት ጥሩ ነገር አስቀምጠሃል። አንተ ይኸውልህ የሚጠቅምህ ምንድነው? እዛ ልጆች እንዳይበር ቀይርላችሁ ለልጆችህ ኑር። ገባህ? አንተ ኢትዮጵያዊነት አስጠልቶ እኮ ነው ፊሊፒን ያገባው አይደል እንዴ? አግባት ታግባ ስራችንም አይደለም እኛ አይመለከተንም። ግን እዛ የተስተካከለ ኖሮ የተስተካከለ ቦታ ዲሞክራሲ ያለበት ቦታ ቁጭ ብለ እዛ ሀገር ያለው ህዝብ ግን ፍለጠው ቁረጠው ጨርሰው አትበል አንተ ወራዳ አትበል። እኔ በጣም ነው ያመመኝ ወላሂ አትበል። ገባህ? አትበል። አጫሉ የሚታወስበት ነገር ማስታወሻ አስቀምጦልን ሄደ። ግን እኛ ባለቀስንበት እኛ ባስታወስነው ቁጥር ፈጣሪ እንዳይቀጣው እኛ ባለቀስንበት የኛም ባብ ፈጣሪ እንዳይቀጣው ሁሌ እንማጸንለታለን ፈጣሪ። አንተ ግን ያስቀመጥካቸው ማስታወሻ ነገሮች ቁስል ብቻ ነው አስቀምጠህ ሄድከው። የማይሽር የልብ ጠባሳሽ እንትን ነው ሽንቁር ነው አስቀምጠህ ሄድከው። አንተ ዶማ አንተ የምትታወስበት ነገር የለህም። አንተ ልንገርክ አንተና መሰሎችክ ማለት ነው። አንተና መሰሎችክ ዮኒ ማኛ አንተና መሰሎችክ ያስቀመጣችሁት ምን እንደሆነ ታውቃለህ? ግለድ ፍለጥ ቁረጥ። እንዳንተ አይነት ዶማ ጭንቅላት ያላችሁ የጆሃር መሐመድ ፌስቡክ ይዘጋልን ብላችሁ ይወጣችሁ ናችሁ። ጂጂ እኮ ወንድሟ ስለተበላ ነው ይወጣችሁ። ወንድሟ ስለተገደለ ስላስገደልክባት አንተ ስለበላባት ጂጂ እኮ ቁራጥ ፍለጥ ለማለት አይደለም ይወጣችሁ። ጂጂ ኦሮሞነቷን ለማስከበር ነው ይወጣችሁ። አንተ ግን ፍለጥ ቁረጥ ሂድና ግደለው ጨርሰው ግደለው ለማለት ነው ይወጣው። አንተ ሄሎ ስለዚህ አሁንም እኛ ኢትዮጵያውያን ብሔረሰቦች ወንድም ያላችሁ ለወንድማችሁ ስትሉ ቤተሰብ ያላችሁ ለቤተሰቦቻችሁ ስትሉ ቀውስ የሆነ አንዱ ብሔር ከአንዱ ብሔር የሚያባላ የከሌማ የዚህ ብሔርማ ወንድ ጀግና እያለ እኛ ኢትዮጵያ ሁነን ግን እስኪ አንተ መላጣ አንተ ይኸውልህ እውነት ለኢትዮጵያ ህዝብ ለማባላት ካልሆነ ፓስፖርት አሁን ቀጥለ ስትገባ ፓስፖርትን እንደዚህ ያሳያል። ገባህ? እንደዚህ ያሳያል ፓስፖርትክን። እውነትም አንተ ኢትዮጵያዊ ነህ። እኛን አባልተህ እኛን ወንድሞቻችን አስገድለህ እህቶቻችን አሳርደህ በእኛ ንግድ ትከፍታለህ።
በእኛ ንግድ ትከፍታለህ። በእኛ ነው አንተ ባንክህን የምትሞላው። እኛ አይተነክ እኛ ባየንክ እኛ ኮሜንት በሰጠና እኛ ላይክ ባደረግንልክ የኛ ስጋ የኛ አጥንት ተከሰክስበታለህ። እስቲ ወገኖች እውነትም ይሄ ጠባሳ ግን እንዲጠፋ ለማለት እንደዚህ ብሔር ለብሔር እንደዚህ ግደለው፣ ቁረጠው፣ ፍለጠው፣ ጨርሰው የሚሉት ፔጆች እስኪ እባካችሁ እስኪ ከነሱ ፔጅ እንውጣ። እስኪ ከዛሬ ጀምሮ መልካም ነገር ለመስበክ በነፃነት መታገል ግን ግድያን እንትን የሚል ነገር ከሆነ አጫሉ እኮ የሚያስገድለው ስራ እኮ አልሰራም ነበር። ከልጆቹ በተነው። እስኪ እነኚህ ህፃናቶች ተናግረው እንኳን የማይወጣላቸው ህፃናቶች እስኪ ልጆቹ ፎቶውን እያዩ ሲስሙ ግን ምን ተሰማችሁ? ምን ተሰማችሁ? እያንዳንዳችን ስደት ላይ ያለነው ግን ምን አይነት ቤት እንዳለ ምን አይነት ምግብ እንደምንበላ ሁላችንም እናውቃለን አይደለን? ዮኒ ግን እኛው ላይክ ሰጥተነው እኛው ኮሜንት ሰጥተነው እኛው አስተያየት ሰጥተነው ግን እኛ በሰጠነው ዩቲዩብ ላይ ፖስተዋል። ወንድሞቻችን ያስገድላል፣ እህቶቻችን ያሳርድበታል። ግን ዮኒ ማኛን እያያችሁ ተሰደብኩኝ። ዮኒ እንዲህ አለ፣ ዮኒ እንደዚህ ያደረገ። ቆይ እሱ ማን ነው? እሱ ማን ነው? በርግጥ በብሔር ልንጠላላ እንችላለን። በኢትዮጵያው ግን አንድ ነው። የሚሰጠን አንድ አይነት ፓስፖርት ነው። የተለየ ፓስፖርት አይደለም የሚሰጠን አይደለ እንዴ? እስኪ ዮናስ እውነትም ለኢትዮጵያ የሚታገል ከሆነ እውነትም ኢትዮጵያዊነቱ አሳዝኖት የሚታገል ከሆነ እስኪ ፓስፖርቱ በሚቀጥለው ሲገባ ፓስፖርቱን እንደዚህ ያሳየን። እስኪ ያሳየን እንየው። እዛ የተስተካከለ ኑሮ እየኖረ የተስተካከለ ምግብ እየበላ ራሱ ቢያማው እንኳን ግን ክኒን መግዛት የራስ ምታት ክኒን የሚገዛበት የሌለው ህዝባችን ግን ሂድና ግደል፣ ሂድና ፍለጥ፣ ሂድና ቁረጥ እያለ ግን ህዝባችን የሚያባላ እኛ ነን። ህዝባችን እንዲበላ እንዲገደል የምናደርገው ተግባባን። ግን ዮናስ እስኪ አንተ በፈጠረህ አምላክ እስኪ ዛሬ ልለምንክ። እኔ እስከ ዛሬ ስሰድብ ነበር እስካሁንም ማለት ነው። እስኪ በፈጠረህ አምላክ አንተ እውነት የኦርቶዶክስ ልጅ ከሆንክ የተዋህዶ ልጅ ከሆንክ እስኪ ንስሐ ግባ። እስከ ዛሬ ስንት ወንድሞችክ ስንት እህቶችክ ስንት ጉረጥ እስኪ ቁረጠው፣ ፍለጠው። እስኪ ንስሐ ግባ። እስኪ ንስሐ ግባ። እስኪ ንስሐ ግባ። ወደ ፈጣሪን ተመለስ። አሁንም ቢሆን ኦሮሞ ሁነክ የኦሮሞ ልጅ ሁነክ ብሔር ብሔረሰብ ሁነክ አማራ ሁነክ ትግራይ ሁነክ ዮኒ ማኛ የሚናገራቸው ነገሮች እንደው በፈጠራችሁ አምላክ ለኔ ሼር እንዳታደርጉ። እኔ ብሎክ አድርጌዋለሁ፣ አይመጣልኝም። ሼር ስታረጉልኝ ግን ይመጣልኛል። ለኔ በፈጠራችሁ አምላክ የዮኒ ማኛ ድምጽ እኔ ጋር ሼር እንዳታረግ ማንንም ቢሆን። እኔ ቁረጥ፣ ፍለጥ፣ ግደለው የሚለው ነገር ግን ኢትዮጵያ ውስጥ መስማትም ማየትም አልፈልግም። ገባህ አንተ ደነዝ አይምሮ። ዮናስ የአባይ ግድብ ትላለህ አይደል? ላሳይክ ዛሬ እኔ ለአባይ ግድብ እኛ ነን። ስለ አባይ አንተም ብቻ አይደለም የሚመለከተህ፣ እኛም እንገብራለን።
በአንተ ባዶ አውቶቡስ አንተ ብቻ የምትገብር ይመስላል። አንተ ብቻ ኢትዮጵያዊነት የምትወድ ይመስላል። ቋንቋ ስለምታቅ ብቻ ነው። አማርኛ ስለምታቅ ብቻ ነው። ሌላ ኢትዮጵያዊነትህ አሳዝኖክ ኢትዮጵያዊነትህ ቸግሮክ አይደለም። ገባህ አንተ ዶማ? ግን ህዝባችን አታስጨርሰው። ወንድሞቻችን አታስጨርስብን። ወንድሞቻችን ይኖሩበት አታስገድላቸው። እባካችሁ ኢትዮጵያውያን ብሔር ብሔረሰቦች የሚሰዳደቡ ፔጃቸው ስነ ስርዓት ያለው ነገር ማያስተላልፉ ከሆነ የሚሰዳደቡ ሂድና ፍለጥ፣ ሂድና ቁረጥ፣ ሂድና ቀንጥሰው የሚሉት እናንተ ሳይዘገነናችሁ ስትሰሙ አይሰቀጥጣችሁ? አይሰቀጥጣችሁም? እኔ ሰቀጥጠኛል። በርግጥ ስትሰድበኝ ልሰድብህ እችላለሁ። ስታመናጭቀኝ ላመናጭቅህ እችላለሁ። ስትቀነጠስ ግን ያንተ አንገት ያንቺ አንገት ሲቀነጠስ እኔ ግን ልቤ ይቀነጠሳል። ገባህ? እያንዳንዳችን ግን ዶማ አይምሮ አይኑረን። አስተሳሰባችንን እንቀይር። ትላንትና ጠመንጃህን ወልውል ያልከ የነበረ ሲገደል ግን ምንድነው ያልከው? እኔን ወንድሜ ያጫሉ ሐውልት ስሩለት። ያጫሉ ሐውልት ተሰራለት አልተሰራለት ለሬሳው ምን ይጠቅመዋል? እስኪ ንገረኝ። ዮኒ ማኛ ምን ይጠቅመዋል? አይጠቅመውም። አጫሉ ከሞተ በኋላ በህይወት ቢኖር ነበር የሚጠቀመው አጫሉ። ሐውልት ተሰራለት ሐውልት አልተሰራለት፣ ወርቅ ተነጠፈለት በወርቅ አስተኙት። አጫሉ አፈር ከሆነ በኋላ ካፈር ጋር ከተደባለቀ በኋላ ለቤተሰቦቹ ጠቀሙ። ቤተሰቦቹ ባጫሉ መሞት ወርቅ ቢያነጥፉላቸው ራሱ አጫሉን አይተኩላቸውም። አንተ ዘገምተኛ አይምሮህን አሰራው። ዮናስ ከዚህ በፊት የአማራ ተወላጅ አንድ ሰው ነው ግደሉ ቁረጡ ሲል የነበረ። እሱን ማን ነው? ዮሴፍ ይጥና የሚሉት የነበረ ልጅ የአማራ ህዝብ ከናምባቸው ጀምሮ ከላይ ያሉት አመራሮች ካልተቀነደሱ የአማራ ህዝብ ነፃ አይወጣም ብሎ ግን እናምባቸውን አስቀነደበ፣ እናምባቸውን አስገደለ። እናንተ ግን እንደው የህሊና ረፍት ይኖራችሁ ወይስ ጸጸት አንገብግቦ ገደላችሁ? እነሱስ ተቀነደቡ፣ ተገደሉ፣ ምን ተደረጉ? እስኪ ምን ተጠቀማችሁ? እናምባቸው እንትናሉ ሲባል ይሄ ልጅ ዮኒ ማኛ ልንገርህ ብዙ ማስታወሻ ጥሎ ነው ያለፈው። እሱ የሚያስታውሱ ነገሮች ብዙ ነገር አስቀምጡ ይሏል። አንተ ግን ጥቁር ጠባሳ ቀይ ሽብር ነው አስቀምጠህ የሄድከው። ገባ? ቢያንስ የተስተካከለ ቦታ ቁጭ ብላ ወንድ ከሆንክ ነንከ እውነት ከታጠቅ እውነት ወንድ ነህ። ወንድ የሆነ ሰው እኮ ቁጭ ብሎ አያዝም። አንተ እዛ ቁጭ ብለህ ማትንቀሳቀስ መኪና ላይ ቁጭ ብለህ አንተ ስቡርቡር በስነ ስርዓት መንዳት የማትችል መኪና ላይ ቁጭ ብለህ ግን ታዛለህ። አንተ ሴት ታዛለህ። ማዘዝ እስከመቼ? ለነገሩ የምታዘየው ልክ እስኪ እውነት ቁጭ በለና እስኪ ሚስትህን እዘዝ። ሚስትህ ግን ታዛሃለች እንጂ አታዛት። የልጆቹ አፋዳ
ዳይፐር ትቀይራለህ እንጂ ሚስት አይደል። ሚስት እንደውን ሰርታ የምትገባ ጀግና ነች። አንተ ግን የኢትዮጵያ ያ ድሃ ዳቦ በልቶ ያልጠገበ ድሃ ላይ ቁረጥ ፍለጥ ብለህ ግን ታዛለህ። ቺንቀና አንረሳትም። አሜሪካ ያላችሁ ኢትዮጵያውያን ይሄ በሚስኪን ኢትዮጵያውያን ላይ ዘግናኝን ድርጊት የሚያዝያ ይሄ ሸበጣ እሱን ለህግ ማቅረብ አቃታችሁ። ሂድና ፍለጥ ሂድና ቁረጥ የሚል በህግ ማስያዝ አቃታችሁ። ኢትዮጵያ እንድትረበሽ እውነት ኢትዮጵያዊን እንትላለህ አይደል? ኢትዮጵያ የምትረበሽበት የኢትዮጵያ ደም ይፋሰስበት ነገር የሚያደርግ ይሄ ቆሻሻ ይሄ ሰው አይደለም። ኢትዮጵያ ነኝ ካልክ ያውልክ አሜሪካ ከጆሃር የበለጠ አንተ ትውቅነት የለህም። ጆሃር በብዙ ነገር ይታወቃል። ለሱ እንኳን ግን ፓስፖርት አላሳድስም ብለውኛል ብሎ ነበር እኮ ዜግነቱ አሜሪካ ይቀየር። አንተ ከታባህ አምጥተህ ነው እስኪ ፓስፖርት ኢትዮጵያ ፓስፖርት ያስክ የሚነግርህ የሌለ እንነግርሃለን። እኛ ኢትዮጵያዊነታችን የምንወድ በኢትዮጵያዊነታችን በማንም አሳልፈን የማንሰጥ እንነግርሃለን። ገባህ? ጆሃር እኮ ዜግነቱ ኢትዮጵያ መሆኑን ጠልቶ ነበር እንዴ አሜሪካነቱ የቀየረው? ጆሃር ፓስፖርትክን አላሳድስም ብለውኛል ብሎ ነበር እኮ። ፓስፖርቱ ኢትዮጵያዊነቱ የነበረው አሜሪካዊነት የቀየረው የነበረ። አንተ እስኪ እውነት የዛኔ አንተ እውነት የኢትዮጵያ ጀግና ነው። ፓስፖርትን በመጀመሪያ ስትገባ እንደዚህ ያሳየ ልክ እኔ እንዳሳየሁክ እንደዚህ ያሳየ። እኛ መታወቂያችን ፓስፖርታችን። አንተ ግን ሁለት አይነት ፓስፖርት ይዘህ በኢትዮጵያ ዜግነት አሜሪካ ሆኖ በኢትዮጵያ ህዝብ ግን ትነግዳለህ። አንተ ነጋዴ ነህ። የኢትዮጵያ ደም ነጋዴ አንተ። የኢትዮጵያ ህዝብ ደም ነጋዴ ነህ። የኢትዮጵያ ህዝብ አጥንት ነጋዴ ነህ አንተ። ዮኒ ማኛ ኢትዮጵያዊ አይደለህም አንተ። የኢትዮጵያ ዲቃላ ነህ አንተ። አንተ ኢትዮጵያ ነኝ ዮኒ ማኛ ኢትዮጵያ ነው እንዳትሉኝ። ኢትዮጵያዊ አይደለም። ኢትዮጵያ የሆነ ሰው በኢትዮጵያ ህዝብ ግን ጭካኔን እንደ አያስተምርም። አንተ የውልክ ነፃነት ያለበት ሀገር ዲሞክራሲ ያለበት ሀገር ቁጭ ብለን እንደፈለክ እየገባ ነፃነት የሌላው ህዝብ ግን ጨርሱት የምትል ዶማ ይምሮ ኢትዮጵያ ነኝ አትበል። ገባህ? ኢትዮጵያ ነኝ አትበል። ኢትዮጵያ አይደለህም አንተ። የኢትዮጵያ የጦስ ዶሮ ነክ ቋንቋ ስለምታውቅ ቀጥሎ ኦሮሞ ሁነክ የዮኒ ማኛ ፔጅ ገብተህ የምትሰደብ ኦሮሞ ካለ አንተ ዲቃላ ነህ። ኦሮሞነት የምታስረግጥ አንተ ራስህ ነህ። ኦሮሞነት የምታስንቅ አንተ ራስህ ነህ። ኮሜንት ገብተህ ባትሰጠው ኖሮ ዮኒ ማኛ ሲገባ ባታይ ኖሮ አትሰደብም፣ አትናደድም። ተግባባን? እሱ የሚሳደበው ለብር እኛ ኮሜንት በሰጠነው እሱ ሙልጭ አድርጎ ይሰድበናል። እውነት እንደው አላህ የሚሰማ ከሆነ አላህ የሚፈርድ ከሆነ ዮኒ ማኛ አንተ ላይ ፍርድ ይስጥ። ምንም አልልህም። በሰውም ህይወት ይጥፋ አልልም። አላህ Subhanahu Wa Ta'ala ላንተ ፍርድ ይስጥ። በዛ ምስኪን ህዝብ ላይ መታባላ። እኔ ሴት ልጅ ነኝ። ይሄን ባይ እንደው መሬት ላይ ጠብ እንዳይል ዮኒ አንተ ላይ አላህ Subhanahu Wa Ta'ala ፍርድ ይስጥብክ። እንደው ስንት ዜጋ ስንት ምስኪን
ደም ፈሷል። አንተ ቁረጥ ፍለጥ ባልክ ሰዓት የስንት ምስኪን ሀብት ወድሟል። አንተ ላይ እንደው እውነት አላህ የሚሰማ ከሆነ ሁለት አላህ የሚያፈራርድ ከሆነ አንተ ላይ ፍርድ ይስጥ ይማል። ቀጥሎ ምልህ ነገር ግን ፓስፖርት ካለክ ኢትዮጵያዊ ከሆንክ ለኢትዮጵያ የምትቆረቆር ከሆነ አሳየን ፓስፖርትክ እንየው ፓስፖርትክ። እኛ ኢትዮጵያውያኖች 86 ብሔር ብሔረሰቦች የሚሰጠን እቺ ፓስፖርት ነች። ሌላ ፓስፖርት የለንም። አንተ ግን አረንጓዴ ፓስፖርት ይዘህ ይሄን ፓስፖርት የሌለክ ይሄን ህዝብ ግን ታባለዋለህ። እንዳትደውሉ ምንም አትፈልጉ። ምን ይውስ እኔ ጋር እኛ ኢትዮጵያኖች ሌላ ፓስፖርት የለንም። እቺ ፓስፖርት እንጂ ገባህ? እቺ ፓስፖርት እንጂ ሌላ ፓስፖርት የለን። አንተ ግን ዜግነት ሌላ ሀገር ትውልድህ ሌላ ቦታ ይዘህ ግን ይሄ ህዝብ ግን ታባለዋል። ገባህ? አሁንም ቢሆን አንተ ላይ እውነት አላህ የሚሰማ ከሆነ አላህ በቦታው ከሆነ አንተ ላይ ፍርድ ይስጥ። ያ ምስኪን ህዝብ እንዳባልህ ይሄ ልጅ እውነት ከልጆቹ እንደለየው አላህ አንተም ላይ ግን በቦታው ከሆነ ይስጥበት። ፍርድ ይስጥብህ አንተ ላይ ማንንም ላይ አይደለም። በሰው ጥፋ አይደለም። ሰውም ላይ ሰበብ ሁናት አልልህም። አላህ Subhanahu Wa Ta'ala ለአንተ ለብቻህን ፍርድ ይስጥክ። ገባህ? ለልጆችህ ግን ጥቁር አሻራ አስቀምጥሃላቸው አትሂድ። መልካም ስራ ሰርተህላቸው ሂድ። አንተ ጠባሳ አስቀምጥህ አትሂድ። የማይሽር ጠባሳ ጥቁር ሽብር አስቀምጥህ አትሂድ። አንተ ዶማ አጫሉ ያስቀመጣቸው ብዙ ፍቅር የሆኑ ነገሮች አሉ። ገባህ? አጫሉ የሞተው ኢትዮጵያዊነቱ ብሎ ነው። ብሔር ሌላ ነው፣ ኢትዮጵያዊነት ሌላ ነው። ገባህ? አንተ ግን ኢትዮጵያዊ አይደለህም፣ ብሔርተኝነትም የለህበትም ኢትዮጵያ ውስጥ። ገባህ አይደለ? ስለዚህ እውነት ኢትዮጵያዊ ከሆንክ ፓስፖርትህን አሳየን ቀጣይ ስትገባ። ገባህ? እውነትም አንተ ለኢትዮጵያ ነው የምትከራከረው። አይ ፓስፖርት የለኝም ዜግነቴ አሜሪካ ነው የምትል ከሆነ የኢትዮጵያ ህዝብን ግን ፍለጥ ቁረጥ ይጨርሰው ሂድ ግደለው ሂድ ጠመንጃህን አስተካክልለት የሚለውን ነገር አቁም። እስኪ ንስሐ ገባ፣ ጸሎት አድርግ። ይሄ ነው የምልህ። ሌላ ውድ የኢትዮጵያ ልጆች እኛ ወንድሞቻችን አናስበላ። ይሄ ልጅ ግን በተቻለ መጠን ግን እሱ ሲገባ ግን አለማየት ስንጽፍለት ኮሜንት ስናረግለት ሼር ስናረግለት እሱ ተከታይ ባገኘ ቁጥር ምንድነው የሚያደርገው? ዩቲዩብ ላይ ጭነዋል። እሱ ጥቅም ያገኛል። እኛም ያባላ የከሌ ልጅ የዚህ ልጅ የዚህ ጎሳ የዚህ ብሔር የዚህ ምን ጎበዝ ናችሁ ጠንካራ ናችሁ እንደዚህ ናችሁ እያለ ግን እርስ በርስ እንድንሰዳደብ አንዱ ብሔር ከአንዱ ብሔር እንዳይኖር እያደረገ እሱ ለጥቅም ነው። እኛ ደግሞ ራሳችን ወንድሞቻችን አናስበላ። እባካችሁ አሁንም የኢትዮጵያ ህዝብ ሚሰማኝ ከሆነ ምትሰማኝ ከሆነ ዮናስ ግደል ፍለጥ ቁረጥ ብሎ ተነስተህ ግን ወንድምህ ምትቆርጥ ከሆነ ወንድምህ ምትፈልጥ ከሆነ አንተ ጎደል ሆንክ እንጂ አንተ ራስህ አልጨመርክም። ጎደሉ ነው ሆንከው። በዚህ ጣትህ ግን አንድ ጣትህ ቢቀነስ 4 ጣት ነው የሚቀርክ። ገባህ? 5 ጣት ሞል ሰጥቶ ካላህ አንተ አንድ ጣትህ ብትቆርጠው ራስህ ነው ጎደል ሆንከው። ወንድምህን ጎደሉ አታደርግ። እሱ የተስተካከለ ኖሮ ነው እየኖረ ያለው። ይቺን ፓስፖርት የለችው አማርኛ ቋንቋ ያውራ እንጂ ኢትዮጵያዊነቱ ወዶበት አምኖት አይደለም እኮ
ኢትዮጵያዊነቱ ከወደደ ይቺን ፓስፖርት ያሳየን ለኛ ለኢትዮጵያኖች ያሳየን። ያለዛ ህዝባችን አታስጨርስ፣ ህዝባችን አታስጨርሰው። ዮናስ ወንድሞቻችን አታስበላብን፣ ወንድሞቻችን አታስጨርስብን፣ ወንድሞቻችን አታስበላብን። እንዳንተ በርገር እንዳንተ ዶሮ ስጋ እያመረጡ አይደለም እየበሉት ያሉ። ምሳ በልተው ቁርስ መድገም የማይችሉ ወንድሞቻችን አታስበላብን። ይኑሩ። ሌላ ምንም አይደለም። ኢትዮጵያውያን ከሆናችሁ እውነት ኢትዮጵያዊነታችን የሚያሳስበን ከሆነ ይሄ ባዶ አውቶቡስ ይሄ ቅል ጭንቅላት የሚያስተላልፈው ነገር ጥሩ መልእክት ከሌለው ግን ባታዳምጡት አሪፍ ነው። አናዳምጠው። በቃ ብሎክ አድርገነው እንውጣ። ብሎክ አድርገነው እንውጣ። እባካችሁ መታገል ሌላ ነው። ዲሞክራሲ መብት ይገኝልን ማለት ሌላ ነው። ግደለው ፍለጠው የሚለው ወንጀል ሌላ ነው። ወገኖቼ እናስብ፣ አርቀን እናስተውል። ሌላ ነገር ምንም አልላችሁም። ባላችሁበት አላህ ይጠብቃችሁ። አገራችን ኢትዮጵያ ከክፉ ነገር ከነኚህ ከጅቦች አላህ ይጠብቃት። ወንድሞቻችን ለዘላለም ይኑሩ። ኢትዮጵያ ለዘላለም ትኖራለች። ደሞም አትወድም። ዮናስ አይሳካልህ። ይሳካልኛል ብለህ ነበር፣ ግን እንደማይሳካልህ ግን ጠንቅቄ እነግርሃለሁ፣ አስጠንቅቄ እነግርሃለሁ። ገባህ? ወንድሞቻችን ግን አታስበላም። አጫሉ ደግሞ ብዙ ማስታወሻዎች አስቀምጦልን ሄዷል። ብዙ ማስታወሻዎች አሉት። ልጆቹን ስናይ ግን እናስታውሰዋለን። ሙዚቃው ስንሰማ እናስታውሰዋለን። የሰራቸው ስራዎች ስናይ ግን አጫሉን መቼም አንረሳም። ልባችን ውስጥ እናስቀምጠዋለን። ይሄ ነው የማስተላለፈው። በተረፈው የኢትዮጵያ መንግስት ህዝብህን